ብዙ ሰው መለመን መናቅን ያመጣል። መናቅ ደግሞ ክብርን ያሳጣል። ክብሩን ያጣን ደግሞ ሁሉም ይጫወትበታል። መጫወቻ በሆንክ ቅጽበት ደግሞ ራስን ትጠላለህ። አብዝቶ የሚለምን ሰው፣ አብዝቶ የሚማጽን ሰው፣ የሰጠው ፍቅርና የሚሰጠውን እንክብካቤ ሰዎች ሳይረዱለት፣ አብዝቶ ሰዎች ካልተረዱ ብሎ ይበልጥ ፕሩፍ ለማድረግ የሚጋጋጥ ሰው ሁሌም የሚሰጠው ምላሽ ኔጌቲቭ ነው። ዛት ሰው። ስለዚህ በዚህ መንገድ የመጣ ሰው ህይወቱ ይህን ስለሚመስል ከዚህ አደገኛ ሰዓት ራሳችሁን ጠብቁ። ደካሞች አትሁኑ። የእናንተን ዋጋ የማይረዱላችሁ ሰዎች ጋር ራሳችሁን አታስቀምጡ። ኮንፈርት ዞኑ ስላላችሁ ነው። ከዛ ሰው ጋር ስትሆኑ የሚመጣላችሁ ሰላም ስላለ ነው። ግድ የለም ከዛ ውጭም ብዙ ሰላም አለ ምድር ላይ። መኪና አንድ ብቻ አይደለም። እኔ ቪትሴን አልለቅም ብላችሁ ሙጭጫ ትበሉ። BMW አለ፣ ብዙ አይነት መኪና አለ፣ መርሴዲስ አለ፣ ብዙ አይነት መስመር አለ፣ ብዙ አይነት ህይወት አለ፣ ብዙ አይነት ሴት አለ፣ ብዙ አይነት ወንድ አለ። ምድር በጣም ሰፊ ናት። ስለዚህ ምድር በዚህ ደረጃ በፈጣሪ ፍቃድና ቸርነት ይህን ያህል ሰፍታ ለእኛ ከተሰጠችንና እንደፈለግን ማድረግ እንድንችል ከተፈቀደልን በዚህ ደረጃ ፈጣሪ ሳይሳሳ ምድርን ካሰፋት፣ እኛ ግን ምድርን አጥበን የሆነ ሰው ላይ ሙጭጭ ማለት በሽታ ነው እንጂ ጤነኝነት አይደለም፣ ፍቅር አይደለም። ስለመውዳት ነው ስለማፈቅራት ነው አትበል። ደካማ ልፍስፍስ ስለሆንክ ነው። ከእሷ ውጭ ያለውን ሰፊውን አምላክ የሰጠህን ዓለም መመልከት ስለምትፈራ ነው። ብዙ ኢንሴኩሪቲ ስላለብህ ነው። ወይንም ደግሞ የሆነ የምትፈራውና በጣም የምታፍርበትን ማንነትን እሷ ተቀብላ ስለነበረ እሷን ላለማጣት ነው። ለእሷ ብለህ ሳይሆን ያችን ድክመትህ ማንም የሚያውቃትን ሚስጥርህን እሷ ስለምታውቅ ተንቀህ ላለማለፍ ፈልገህ ለራስ ኢጎና ክብር ስትል ነው እንጂ የሚረግጥህን ሰው እየዬ ማለት መማፀን ትልቅ ሽንፈት ነው፣ ትልቅ ውድቀት ነው። ራሳችሁን በዚህ ውድቀት ውስጥ አታሰልጥኑ። ይሄ በጣም ማነስ ነው። ይሄ በጣም መዝቀጥ ነው። በተለይ ወንዶች በዚህ መንገድ ራሳችሁን ባታመጡ እመክራችኋለሁ ማለት ነው።